የሰው ልጅ እዚህ ዱንያ ሐያቱ ላይ ሲኖር ለእያንዳንዷ ስራው ምንዳ እንዳለ ለእያንዳንዷ ስራው ምንዳ እንዳላት ማወቅ አለበት። ኢን ኸይረን ፈኸይራ ወኢን ሸረን ፈሸራ ፈመን ያዕመል ሚስቃለ ዘረትን ኸይረን የራህ ወመን ያዕመል ሚስቃለ ዘረትን ሸረን የራህ። እያንዳንዷ ስራ በቀልድም በምርም ከአንደበትህ ምንም ቃል ከወጣ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አንድ ቃል ከወጣ አንድ ቃል ትርጉም ያለው ቃል ከወጣ ይመዘገብና የውመል ቂያማ ትመረመርበታለህ። መመርመር ብቻ ቢሆን ችግር የለም ነበር፣ ትመነዳበታለህ። አንድ ቃል ማ የልፊዙ ሚን ቀውሊን ቃል ብቻ ይሁን ከወጣ ይጻፋል፣ መላኢካ ተመድቡ። እንደዚህ አይነት የሰለላ ስራ እንዲህ አይነት የክትትል ብቃት ከአላህ ጋር ብቻ ነው ያለው። አንድ አካል በዚህ መልኩ ሊከታተል አይችልም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አጅብ ምንድነው ዓላማው ብለህ ስታስብ የውመ ዲን የውመል ጀዛእ የሚባል ስለተዘጋጀ የውመል ቂያማ የሚባል ስላለ ከስድስቱ የኢማን ማዕዘናቶች አንዱ አልኢማኑ ቢየውሚል አኺር በአኺራ ማመን አይደለም፣ በመጨረሻው ቀን ማመን አይደለም። ያን ቀን ፍርድ ላይ አንተን ለማቅረብ የውመል ጀዛእ የሚባል አመቻችቷል። አንተ ለየውመል ጀዛእ ዝግጁ እንድትሆን የፈተና ክላስ ዱንያ የምትባል ፈርዶ አስቀምጦልሃል። ማን ነው ባለቤቱ? የዛ ማን ነው ባለቤቱ? አላህ ማሊክ የውሚዲን። የዛን ቀን ንጉሱ ማን ነው? በ1983 84 ንጉሱ የሀገራችን ማን ነበር? እገሌ። በ1967 ንጉሱ ማን ነበር? እገሌ። የየውመል ቂያማ የፍርዱ ቀን ንጉሱ ማን ነበር? አላህ ጀለ ጀላሉሁ።